ሰላም የሃቫር ቤተሰቦች እንዴት ናችሁ? እንግዲህ በድጋሚ የሪቫን አበባ ዋጋ ወጣት ብዙዎቻችሁ ስትጠይቁኝ ድጋሚ ቪዲዮ ለመስራት ተገድጃለሁ። ስለዚህ በዚህ ቪዲዮ የቦክስ አበባ እንዴት ነው ፕራይስ የምናወጣለት የሚለውን እናያለን። ዋጋ ስታወጡ ብዙ ጊዜ እንደምነግራችሁ በራሳችሁ ልክ ነው ዋጋ ማውጣት ያለባችሁ። የገዛችሁትን ማቴሪያል ፕራይስ የምታውቁት እናንተ ናችሁ። የእያንዳንዱን ማቴሪያል ያላችሁበትን ሎኬሽን፣ የስራችሁን ጥራት የምታውቁት እናንተ ስለሆናችሁ ዋጋ ስታወጡ በእኛ ልክ ሳይሆን በራሳችሁ ልክ ያዋጣኛል፣ የሚገዛኝ ሰው አለ ወይ፣ የሰራሁት ስራ ጥራት አለ ወይ፣ ብር ለመጣት ያስደፍረኛል ወይ የሚል ስራችሁን ከሰራችሁ ዋጋችሁ አሪፍ ይሆናል። ስለዚህ ዛሬ የዚህን ቦክስ ፕራይስ አወጣጥ አብረን እናያለን። እንግዲህ ይህንን ቪዲዮ ላይክ እና ኮፒ ሊንክ አድርጋችሁ ጀምሩልኝ። በጣም የሚጠቅማችሁን ቪዲዮ እየለቀኩ ነው። ሰብስክራይብ እንድታደርጉ ጠይቃችኋለሁ። ለጓደኞቻችሁም ደግሞ ሼር እያደረጋችሁ ቪዲዮ ስለቅ ደግሞ ሄይ ፍቅር ቪዲዮ ለቃለች ብሎ እንዲመጣላችሁ የደውላ ምልክት ተጫኗት። አብረን እንቀጥላለን። ወደ ቪዲዮ እንግባ። ዛሬ ማሳያችሁ የቦክስ አበባ ዋጋ አወጣጥ ነው። ይሄኛውን ቦክስ አሁን እዚህ ጋር ማስገባላችሁን ቦክስ እንዴት ነው ዋጋ ማወጣለት የሚለውን ከኔ ከራሴ የሆነ ልምድ ነው ማሳያችሁ። ኤክስትራ ነገር ግን ፍቅር እንደዚህ ነው እንደዚህ ማድረግ አለብሽ የምትሉት ነገር ካለ እንግዲህ ኮሜንት ላይ ትነግሩኛላችሁ። ወደ ቪዲዮ እንግባ። ቦክስ እንግዲህ ይሄን ቦክስ አበባ ለመስራት የሚያስፈልጉን ማቴሪያሎች መጀመሪያ ሊስት ዳውን ማድረግ አለብን። ይሄኛው ቦክስ ባለ 25 ሳንቲም ነው። ላይክ የቦክሱ ዲያሜትር ከዚህ እስከዚህ ያለው ዲያሜትር 25 ሳንቲም ነው። ከዚህ በላይም ከዚህ የሚያነሰም ብትታዘዙ በሳንቲሙ ነው ዋጋ የምታወጡት ማለት ነው። ቦክስ ለማሰራት እንኳን ቦክሰሪዎች ጋር ስትሄዱ ባለ ስንት ሳንቲም ባለ ስንት ብሎ ይጠይቋቸዋል እና ባለ 40 ሳንቲም ይሄን ያህል ብር ነው፣ ባለ 50 ሳንቲም ይሄን ያህል ብር ነው። አንድ ሜትር በአንድ ሜትር ደግሞ ይሄን ያህል ብር ነው ብለው ይነግሯቸዋል። እሱን ብር ይዛችሁ ነው እዚህ ጋር ይዛችሁት የምትመጡት ማለት ነው። እኔ ባለ 25 ሳንቲሙን ባለ 25 ሳንቲም ዲያሜትሩ አንድ ፍሬ ነው የተጠቀምኩ። 400 ብር ነው ከረንትሊ ባለው ዋጋ ማለት ነው። ሪቫን 2.5 ሳንቲም ቀይ ነው የምፈልገው፣ አንድ ፍሬ ነው የምፈልገው። ያው ይሄ ቦክስ 12 ፍሬ አበባ ነው የያዘው። እንግዲህ አንድ ሪቫን ስንት አበባ ያወጣልናል የሚለውን ቪዲዮ እንግዲህ ከዚህ በፊት በለቀኩላችሁ ቪዲዮ ዲቴል ነግሬያችኋለሁ። ሮሊንግ እና 1 ባይ 1 ሲሆን ስንት ፍሬ ያወጣል፣ ስንት ፔታል መጠቀም አለብን የሚለውን እሱን ቪዲዮ ተመልሳችሁ እንድታዩት እጋብዛችኋለሁ። ስለዚህ አንድ ፍሬ አበባ ነው አንድ ፍሬ ሪቫን ነው የሚያስፈልገኝ 130 ብር ነው። ባምቦ ስኪወር ደግሞ አንድ ነገርኳችሁ 12 ፍሬ አበባ አይደለም ይዘው። ስለዚህ 12 ፍሬ ነው የምፈልገው። እነዚህ የሚያስፈልጉን ማቴሪያሎች ናቸው። ሌላው ግሉስቲክ ነው። ይሄንን አበባ ሰርቼ ለመጨረሽ የትንሿ ግሉ ገን ያለኝ 5 ፍሬ ግሉስቲክ ያስፈልገኛል ብያለሁ። ያው ግሉስቲክ አጠቃጋለሁ ብዙ ጊዜ 6 ፍሬ ያስፈልገኛል። ሻማ ደግሞ 1 ፍሬ ያስፈልገኛል። የነዚህ ማቴሪያሎች ዋጋ ከረንትሊ አሁን በዚህ ሰዓት ባለው ከረንትሊ ባለ 25 ሳንቲም 400 ብር ነው። አንድ ሪቫን 130 ብር ነው። የ2.5 ሳንቲም ታውቃላችሁ። ባለ 3 ሳንቲም ባለ 4 ሳንቲም አለ። የነዚህ ዋጋቸው በየሳንቲማቸው ዋጋቸው ይለያያል። ባምቦ ስኪወር ብዙ ጊዜ ነው የምጠቀመው ባለ 10 ኢንቹን ነው። ባለ 10 ኢንቹ 200 ብር ነው። ግሉስቲክ ደግሞ 25 ብር ነው አንዱ ፍሬ። ሻማ ደግሞ 35 ብር ነው። ባምቦ ስኪወር እንግዲህ ውስጡ እንደነገርኳችሁ 100 ፍሬ ነው የሚይዘው። 100 እንጨቱ ይሄንን 100 ነው የሚይዘው። 100ንም አንጠቀምም። የመቶውንም ፕራይስ አዳን አረግም ዋጋ ስናወጣ። ስለዚህ እንዴት ነው የምናደርገው? በውስጡ 100 ፍሬ ስቲክ ይይዛል። 10 ኢንች ነው እኔ የምጠቀመው እንደነገርኳችሁ። 10 ኢንች ባለ 200 ብር ነው ከረንትሊ ባለው ዋጋ። ስለዚህ የአንድ ፍሬ ዋጋ ለማወቅ ምንድነው የምናደርገው? ብሩን ለፍሬው ስናካፍል አንዷ እንጨት አንዷ ስቲክ ችኛው አንዷ ስቲክ 2 ብር ናት ማለት ነው። እኔ እዚህ ጋር ምን አደረኩኝ? 3 ብር ብዬ አጠጋጋሁት። እንደራሳችሁ ነው እንግዲህ። ማቴሪያል ፕራይስ ሊስት አድርገን እንጨርስ። አንድ ቦክስ የተጠቀምኩት 400 ብር፣ ሪቫን አንድ ነው 130 ብር፣ ባምቦ ስኪወር ደግሞ 12 ፍሬ ነው በ3 ብር ነው ያስኩት እዚህ ጋር 36 ብር ሆነ ማለት ነው። ግሉስቲክ ደግሞ 6 ፍሬ ነው የሚያስፈልገኝ ብያለሁ። እዚህ ጋር ስንት ነው? 25 ብር ነው እዚህ ጋር
6 ጊዜ 25 ብር 150 ብር። ለግሉ ስቲክ 150 ብር ያስፈልገኛል። ሻማ ደግሞ አንድ ነው የምጠቀመው 35 ብር ማለት ነው። ሶ ቶታል ማቴሪያል ፕራይሱ 400 ሲደመር 130 36 እንዳለ እዚህ ጋር ያሉትን ሊስት ዳውን አድርገን የማቴሪያል ዋጋችን 751 ነው። እንግዲህ ማቴሪያል ብቻ 751 ብር ሆነ። ሶ አዘር ፕራይስ ደግሞ ይኖረናል። ላይክ ለምሳሌ ይሄን አበባ ለመስራት ያወጣችሁት ትራንስፖርት ብር ካለ እኔ አሁን አንደኛዬን ስወጣ ገዛስቼ ነው የምገባውና ብዙን ጊዜ የትራንስፖርቱን ጣልጣል አድርጌ ነው ማስበው። ሶ እዚህ ጋር ይለፈኝ ብዬ አሳልፌዋለሁ። ሶ እዚህ ጋር የለፋቴና ትርፌ የማደርገው እንደ እንትን ነው። እሺ ጋይስ ያላችሁበት ሎኬሽን በጣም ማተር ያደርጋል ይሄንን ፕራይስ ተመን ለማድረግ። ላይክ ለምሳሌ እኔ አዳማ ነው እየሰራ ያለሁት፣ አዳማ አዲስ አበባ ልካለሁኝ። ግን እናንተ ክፍለ ሀገር ከሆናችሁ ቶሎ የማይወጣላችሁ ሰው ያለመደበት ቦታ ከሆነ ይሄንን ዋጋችሁን በጣም ነው የሚገድበው። በጣም እንግዲህ ለማቴሪያል 700 ምናምን ብር አውጥተናል። ሶ እዛ ላይ ድካማችንን ልፋታችንን ጨምረን ትርፋችን ስንት ነው የሚሆነው? እንደ ሎኬሽናችሁ ነው እንዳልኳችሁ ነው። እኔ እንግዲህ ስራዬ ላይ በጣም ጽድት አድርጌ ነው መሰራው። ሶ እለፋበታለሁም የሰራተኛ መከፍላለሁ። እሱን አንድ ላይ ጠቅላላ አድርጌ 500 ብር አደረኩት። እዚህ ጋር ያስቀመጥኩላችሁን አበባ ለመስራት ማለት ነው። ሶ ትርፌ ከዛ ላይ የሚሆነው ትርፌ የማቴሪያሉ ቀርቶ የልፋታችን ጎብጠን ምንሰራው ምናምን እሱን ትቶ በቃ ከዛ ማገኘው ትርፍ 300 ብር ነው። ቫሉ ደግሞ አድ ማደርገው እንደነገርኳችሁ በጣም ቆንጆ አድርገን ኒት አድርገን ስለምንሰራኛ ለሱ በጣም ነው ቫሉ አድ ማድረገው። እንደውም ሶ ዋጋዬን በጣም እንዳይጨምርብኝ ፈርቼ ነው እዚህ ጋር 100 ብር ያደረኩት እንጂ ቫሉን ከዛ በላይ ባረገውም በጣም ደስ ይለኛል። ስራዬ በጣም ጽድት ያለ ነው። በቃ አይን ውስጥ ይገባል። በጣም ተጨንቄበት ነው የምንሰራው፣ ተጨንቀንበት ነው የምንሰራው። ሶ ለሱ እኔ ቫልዩ አድ አረጋለሁ። ሶ በአጠቃላይ የማቴሪያላችን ወጪና አዘር ፕራይሳችንን ስንደምረው 1650 ብር መጣ። 1600 ሶሪ እዚህ ጋር 51 ብር ነው የምትመጣው። 1650 ብር አድርጌ አጠጋጋሁት። እንደ ገዛችን እያየን 1600 የምታደርጉት ትችላላችሁ፣ 1700 ብር የምታደርጉት ትችላላችሁ። ሶ እኔ ይሄንን እያየሁኝ ብቻ ቫሪ ያደርጋለሁ፣ ዋጋ ቫሪ ያደርጋለሁ። ታውቃላችሁ የሪቫን አበባ ኢትዮጵያ ውስጥ ገና አልተለመደም። ደፍሮ ለመጥራት የምንችልበት ሁኔታ ላይ አይደለንም ያለ ነው። እንደ ልፋቱ እንደ ድካሙ የሚገባውን ብር አይደለም እየጠራን ያለ ነው። ለማስለመድ ብለን ይሁን ብለን ነው ያለፈን ያለ ነው። ሶ ለ700 ሙሉ ማቴሪያል ላይ ወጥቶ 1650 ብር የትርፍም ድካም ምናምን ፌር አይደለም። አሁን ባለንበት ሁኔታ በጣም ፌር አይደለም። ግን ወደፊት ላይ እናድጋለን፣ እየተለመደ ይመጣል ብለን ስለምናስብ በዚሁ አባብለ ነው እናልፈዋለን ማለት ነው። ሶ የዚችን ቦክስ አበባ አሰራር ማቴሪያል አወጣጥ ነግራችኋለሁ። ብዙዎቻችሁ በጣም ብዙ ጊዜ ነው መጠይቁኝና ቪዲዮ እንድታዩት ሪኮመንድ አደርጋችኋለሁ። ሶ አሁንም ይሄንን ቪዲዮ ያያችሁ በራሳችሁ ቴስት በራሳችሁ በገዛችሁት ዋጋ፣ አሁን ይሄ ዋጋ ሁላችንም ጋር ሲመጣ አንድ አይነት አይደለም። አንዳንዶቻችሁ ከዚህ የወረደ ዋጋ ልትገዙ ትችላላችሁ። ለምሳሌ በ300 ብር ልታገኙ ትችላላችሁ፣ በ120 ብር ልታገኙ ትችላላችሁ፣ በ180 ብር ልታገኙ ትችላላችሁ። ከዚህም በላይ ደግሞ በ600 ብር ልትገዙ ትችላላችሁ፣ ይሄንን 150 ብር። ስለዚህ ዋጋችን በእኔ ዲፔንድ አትሆኑም ማለት ነው። እናንተ በራሳችሁ ነው ዋጋችሁ ዲፔንድ አድርጋችሁ ፕራይስ የምታወጡት። ሶ ብዙ ጊዜ የምነግራችሁ ነገር ምንድን ነው፣ አንድ አበባ በመጣ ቁጥር ዋጋ እንዴት ነው ማወጣው፣ ይሄ ዋጋ ስንት ነው ብሎ ከመጠየቅ ይልቅ ይሄንን ቴክኒክ ይዞ ይሄ አበባ ለመስራት ምን ያስፈልገናል፣ ትራንስፖርት ልፋት፣ የትርፍ ቫልዩ አለን ወይ የሚለውን ፕላስ አድርጋችሁ ተመን አድርጋችሁ ትናገራላችሁ። ብዙ ጊዜ የመጀመሪያ ኦርደር ልትከስሩ ትችላላችሁ። በጣም ብዙ ጊዜ ስላጋጠመኝ፣ ምክንያቱም ሰርተነው ፊዚካሊ ስላላየሁት፣ ፊዚካሊ ምን እንደሚያስፈልገኝ ስላላየሁት ብዙ ጊዜ ብር ትንሽ እንትን እላለሁ። 300 400 500 ብርም ቫሪ ያደርግብኛል። ብጨምር ኖሮ ጥሩ የነበረበት ጊዜ አጋጣሚዎች ነበሩ። ነገር ግን የመጀመሪያ ሰርታችሁት የማታውቁት ኦርደር ከሆነ
ባትከስሩም ግን ትርፋችሁ እዚህ ጋር የሚመጣው ትርፋችሁና ልፋታችሁ ዋጋው ሊቀንስ ይችላል ማለት ነው። ሶ ያንን ኦርደር ከሰራችሁ በኋላ ግን ኖ ይሄ ፕራይስ እንደዚህ አይደለም ብላችሁ ድጋሚ አስተካክላችሁት ቀጣይ የሚመጣ ከስተመር ካለ በተስተካከለው ፕራይስ አስተካክላችሁ ከከስተመር ጋር ዲል ታደርጋላችሁ ማለት ነው። ስለዚህ ዛሬ የዚችን ቦክስ ዋጋ አወጣጥ አሳይቻችኋለሁ። እንግዲህ በተለያየ አቅጣጫ ሰፖርት ለማድረግ እየሞከርኩ ነው። እናንተም ደግሞ ሰብስክራይብ በማድረግ ላይክ እና ኮሜንት በማድረግ እኔንም ሰፖርት እንድታደርጉኝ ጠይቃችኋለሁ። በቀጣይ ምን አይነት ቪዲዮ ልሰራላችሁ እንደምትፈልጉ ኮሜንት ላይ ንገሩኝ። እስከዛው ድረስ ግን አብራችሁኝ ስለነበራችሁ አመሰግናለሁ። ባይ